ይኸውላችሁ ከምሽቱ 6 ሰዓት ሊሆን ነው። እኔና ቤቢ ቢሆን ነገር አልተስማማንም ማለት ነው። እሺ ከረጅም ጊዜ በኋላ ነው የተጣላ ነው። እናንተ እንድትዳኙን መጣሁት አሁን ማለት ነው። ትልቅ ጉዳይ ነው ያከራከረን፣ ግን እንደዚህ አይነት ትልቅ ጉዳዮች ላይ ባል የሚወስነው ውሳኔ ነው መከበር ያለበት ነው ያልኩት። ሌሊቱን ሙሉ ስንከራከር አደርን ማለት ትችላላችሁ። ምን መሰላችሁ ያላግባባን ጉዳይ፣ አሁን የምንኖርበትን ሰፈር ቦሌ ቡልቡላ ማለት ነው በጣም ነው የምወደው እኔ። ውዷ ሚስቴ ደግሞ ሰፈር ካልቀየርን እያለች እያስቸገረች ነው። እንደዚህ አይነት ውሳኔዎችን ባል መወሰን አለበት የለበትም የሚለውን እናንተ ኮሜንት ላይ ጻፉልኝ። እንኳን ልንለቅ ማለት ነው እናንተ ራሱ ተሰብስባችሁ ወደ ቡልቡላ ነው የምትመጡ። ጉድ ልነግራችሁ ነው በደንብ ቦሌ ቡልቡላ ላይ ሰዎች ኦልሬዲ ተረክበው መኖር የጀመሩበት ግቢ ግንባታውም ተጠናቆ ኦልሞስት ጣራ ብቻ የቀረው ሜትሮ ሪል ስቴት በአስገራሚ ዋጋ እየሸጠ ነው ያለው። ልጆቻችን ያለ ሀሳብ የሚጫወቱበት አስተማማኝ ጥበቃ ያለው 60,000 ካሬ ሜትር ግቢ ያለው በአንድ ፍሎር አንድ ቤት ብቻ ያላቸው G+4 አፓርትመንቶች፣ ሁለት የግቢ አማራጮችም አሏችሁ። ይሄ የምትመለከቱት ሁለተኛው ግቢ ሲሆን በጣም ጥቂት ቤቶች ናቸው የቀሩት፣ እንዳያመልጣችሁ። እኛ ቦሌ ማተሚያ ያለው ቢሮአቸው ሄደን ልንፈራረን፣ እናንተም ቶሎ ብላችሁ ባስቀመጥነው ስልክ እየደወላችሁ ግቢውን ማየት፣ መጎብኘት፣ መግዛት ትችላላችሁ። ቻው።